በእርግዝና ጊዜ ማስወገድ ያለባችሁ ወይም ደግሞ የተመጠነ አመጋገብ የሚኖራችሁ የምግብ አይነቶችና የመጠጥ አይነቶችን ነው የምነግራችሁ። ብዙ ጊዜ ሁሉም የምንመገባቸውና የምንጠጣቸው ምግቦች ሴፍ አይደሉም በእርግዝና ጊዜ። ምክንያቱም ኬሚካሎች አሏቸው። በውስጣቸው የሚይዟቸው እነዚህ ኬሚካሎች ለጽንሱ ጎጂ የሚሆኑበት ጊዜ አለ። በአፈጣጠር ላይ ሊሆን ይችላል፣ በእድገቱ ላይ፣ እንዲሁም ደግሞ ቶክሲክ በመሆን አጠቃላይ ሰውነቱን ጉበቱን የሚጎዱ የምግብ አይነቶች አሉ። እነዚህን የምግብ አይነቶች ማወቅ በጣም ጠቃሚ ስለሚሆን ለዛ ነው ይዤላችሁ የመጣሁት። ብዙ ናቸው፣ ነገር ግን የተወሰኑትና ኮመን የምጠቀሟቸው ነው ዛሬ ይዤላችሁ የመጣሁት። ዶክተር ዳዊት መኮንን ይባላል። ማህፀንና ጽንስ ስፔሻሊስት ነኝ። የመጀመሪያው ሃይ ቪታሚን ኤ ኮንቴንት ያላቸው ምግቦች ነው። ሃይ ቪታሚን ኤ ኮንቴንት ያላቸው ምግቦች ጉበት አንደኛው ነው። ሁለተኛ ደግሞ ቪታሚን ኤ ኮንቴንት ያላቸው መድኃኒቶች አሉ። ለምሳሌ አይሶትሪቶን የሚባል ለቆዳ የሚታዘዝ መድኃኒት አለ። ይህን መድኃኒት በእርግዝናችሁ ጊዜ በፍጹም እንዳትጠቀሙ፣ ሃይ ቪታሚን ኤ ኮንቴንት አለው። እንዲሁም ደግሞ ቪታሚን ኤ ወይም ሬቲኖል መጠኑ ከ5000 እና ከዛ በላይ ኢንተርናሽናል ዩኒት ከሆነ ፋኦ እና WHO ሪከመንድ የሚያደርጉት ዴይሊ የሬቲኖል መጠን በእርግዝና ጊዜ ከ770 ማይክሮግራም ወይም ደግሞ ከ2565 ኢንተርናሽናል ዩኒት ሬቲኖል መሆን አለበት። ነገር ግን ሀገራችን ብዙ ጊዜ የቪታሚን ኤ ዲፊሸንሲ ኮመን ስለሆነ እስከ 10000 ኢንተርናሽናል ዩኒት መጠቀም እንደምንችል የኢትዮጵያ ሚኒስትሪ ኦፍ ሄልዝ ጋይድላይን ሪከመንድ ያደርጋል ማለት ነው። ስለዚህ ይሄ ማክሲመም ዶዝ። ወደ ጉበት ስንመጣ እንግዲህ ጥናቶች እንደሚያሳዩት 100 ግራም ጉበት ውስጥ የሚገኘው ከ12000 እስከ 30000 የሚሆን ሬቲኖል ወይም ቪታሚን ኤ ይኖረዋል ተብሎ ይታሰባል። እንግዲህ ቪታሚን ኤ ስናስብ ሁለት አይነት ናቸው። ቤታ ካሮቲን እና ፕሪፎርምድ ቪታሚን ኤ የሚባለው ወይም ደግሞ ሬቲኖል የሚባለው ነው። እነዚህ ሬቲኖል የሚባሉት መገኛቸው የእንስሳት ተዋጽኦ ላይ ነው፣ ላይክ ጉበት የምንላቸው ማለት ነው። ቤታ ካሮቲን ግን መገኛቸው ከእጽዋት ላይ ነው። ብዙ ጊዜ እነዚህ ሴፍ ዶዝ ምናምን ተብሎ የተመጠነ የላቸው፣ ማክሲመም ዶዛቸው አይታወቅም። ኦልዌይስ ላይ አርሴፍ ማለት አትክልት ተዋጽኦዎች የሚገኙ ቪታሚን ኤ ብዙ ጉዳት አያመጣም፣ ምንም አይነት የዶዝ ሊሚቴሽን የለውም። ነገር ግን የእንስሳት ላይ ሊሚቴሽን አለው። ሁለተኛው በእርግዝና ጊዜ ጥንቃቄ መወሰድ ካለባቸው ምግብ አይነቶች መካከል ቡና ነው ወይም ካፌን የምንለው። የከፍተኛ የቡና መጠን መውሰዳችን ሎው በርዝ ዌይት ሊያስከትል ይችላል። ስለዚህ ሊሚቱ መሆን ያለበት በቀን 200 ሚሊግራም እና ከዛ በታች ቡና ነው መወሰድ ያለበት። ሶስተኛው ስትወስዱ ጥንቃቄ የሚያስፈልገው ወይም ሙሉ ለሙሉ መወሰድ የሌለበት አልኮል ነው። አልኮል እንግዲህ አሁን ባሉት ጥናቶች ሙሉ ለሙሉ መቆም እንዳለበት ነው የሚነግረው። ሊሚት የላቸውም። ሎወር ሊሚቱ ምን ያህል እንደሆነ እስካሁን አልተጠናም ማለት ነው። ስለዚህ አልኮልን መውሰድ አደጋ አለው። በብዛት ሪስኩ ምንድነው? ፌታል አልኮል ሲንድሮም ይባላል። ይሄ ፌታል አልኮል ሲንድሮም ብዙ ጊዜ ዴቨሎፕመንታል ዲሌይ ነው የሚያስከትለው። ስለዚህ አልኮል በፍጹም መውሰድ የለባቸው። አራተኛው ኢንፌክሽን ሊያመጡ የሚችሉ የምግብ አይነቶች ነው የምነግራችሁ። ጠቅላላ አድርጊ እያንዳንዱን አይደለም። እነዚህ በእርግዝና ጊዜ አደገኛ የሚባሉ ኢንፌክሽኖች አሉ። ለምሳሌ ሳልሞኔላ የሚባል ባክቴሪያ፣ ሊስቴሪያ የሚባል ባክቴሪያ፣ እንዲሁም ቶክሶፕላዝሞሲስ የሚባሉ ፓራሳይቶች አሉና እነዚህ ኢንፌክሽኖች የሚያጋልጡ የምግብ አይነቶች አሉ። ለምሳሌ አንፓስቸራይዝድ የሆኑ ዳይሪ ፉዶች ወይም ደግሞ ቺዝ፣ ሶፍት ቺዝ የሚባሉት፣ አንኩክድ የሆኑ የስጋ ተዋጽኦ፣ አሳ፣ እነዚህ ነገሮች ሳይበስሉ መመገብ ወይም ደግሞ ሳታበስሉ መመገብ ለእነዚህ ኢንፌክሽኖች መጋለጥ ተጋላጭነት ስለሚያደርጋችሁ ሳታዘጋጁ ሳታበስሉ እንዳትመገቡ እላለሁ። ሌላው ተጨማሪ ፕሮሰስ የሆኑ ምግቦችን አለመመገብ ነው። እነዚህ ፕሮሰስ የሆኑ ምግቦች ብዙ ጊዜ ለእነዚህ ባክቴሪያዎች ተጋላጭ ስለሆኑ ማለት ነው። አምስተኛው ሃይ ሜርኩሪ ኮንቴንት ያላቸው ምግቦችን አለመመገብ ነው። እንግዲህ ሃይ ሜርኩሪ ኮንቴንት ያላቸው ምግቦች ብዙ ጊዜ አሳዎች ናቸው። ስለዚህ እነዚህ አሳዎች ብዙ አይነት ናቸው። አንዳንድ ጊዜ ኮምፕሊትሊ አቮይድ የሚታደርጓቸው አሳዎች አሉ። ሙሉ ለሙሉ ሜርኩሪን እንግዲህ እንደምታውቁት የሰውነት ነርቭ ሲስተምን ነው ዳሜጅ የሚያደርገው። ስለዚህ የጽንሱን ነርቭ ሲስተም ዳሜጅ ያደርጋል ማለት ነው። ሃይ ኮንቴንት ቶታሊ አቮይድ የሚታደርጓቸው አሳዎች እንግዲህ ሻርክ የሚባለው አሳ ይሄ ሃይ ኮንቴንት ኦፍ ሜርኩሪን ያለው ነውና ሻርክ፣ ስዎርድ ፊሽ የሚባለው እንዲሁም ደግሞ ኪንግ ማክሪል የሚባለው በተጨማሪ ታይል ፊሽ የመሳሰሉት እነዚህ ፊሾች ሙሉ ለሙሉ አቮይድ እንዲታረጓቸው ነው የሚመከረው። ነገር ግን አንዳንዶቹ በሊሚትድ ዶዝ ወይም ደግሞ በትንሹ መመገብ የሚችሏቸው የፊሽ አይነቶች አሉ። እነዚህም ሳልመን የተባለው ሽሪምፕ የሚባሉት እንዲሁም ደግሞ ካንድ ቱና እነዚህ መጠቀም ትችላላችሁ። ስለ አመጋገብ አልጨረስኩም። ብዙ አለኝ በእርግዝና ጊዜ ስለ አመጋገብ በጣም ብዙ ነው የምናወራው እና ወደፊት የምሰራቸው ቪዲዮዎች ላይ ይኖረኛል ማለት ነው። ጥያቄዎቻችሁን እነዚህ ኮንሰርን ያደረጓችሁን ጥያቄዎች በኮሜንት ሴክሽን ያስቀምጡልኝ። ከዛ በተጨማሪ ዲጂታል ተደራሽነቴን ሞር ሰፋ እንዲል ላይክ፣ ሼር፣ ኮሜንት በማድረግ ተባብሩኛላችሁ። አመሰግናለሁ።